ዛሬው ቪዲዮችን ማለት ነው ጋይስ እያንዳንዱን ዩቲዩብ ለመጀመር የሚያስፈልጓችሁን እቃዎች ማለት ነው እንዴት አድርጋችሁ ከቤታችሁ እንዴት አድርጋችሁ እንደምታገኙና እንዲሁም ምንም ተከታችሁ እንደምትሰሩ እነግራችኋለሁ ማለት ነው። ስለዚህ ላይክ ማድረግ እንዲሁም ሰብስክራይብ ማድረግ እንዳይረሳ። 500 ሰብስክራይብ ደርሰናል ማለት ነው። ከእግዚአብሔር በታች እናንተ ነው ማመሰግናችሁ እዚህ ላደረሳችሁኝ ጀማሪ ነው ሳትሉ ሳነቁ ላደረሳችሁኝ እዚህ እናንተ ማመስገን ፈልጋለሁ። መጀመሪያ ሁላችሁም እየገባችሁ ኮሜንት ጻፉልኝ ማለት ነው፣ ደስታችሁ ማለት ነው። እንዲሁም ይሄን ቪዲዮ ላይክ አድርጉ ጋይስ። በጣም ከምንም ጊዜ በላይ የእናንተ እርዳታ በጣም ያስፈልገኛል አሁን ላይ፣ ምክንያቱም አሁን ቻናላችን በጣም ተመቷል። ኮፒ ሊንክ አድርጉልኝ። ኮፒ ሊንክ ቲክቶክ ላይ ብቻ አይደለም ዩቲዩብ ላይ ይቻላል። ስለዚህ ኮፒ ሊንክ አድርጉልኝ። ቢያንስ እያንዳንዳችሁ ወደ 10 ጊዜ ኮፒ ሊንክ አድርጉልኝ ፕሊዝ ጋይስ። እና ያመመኝ ቪዲዮ የሚቀርጽ ስለዚህ ያው ትንሽ እንትን ይችላል ማለት ነው፣ ድምፁ ሊቀንስ ይችላል። ነገር ግን ጨምሯል ችግር የለውም የሚሰራው። ቀጥታ ወደ ቪዲዮ ንግባ። ወሬ አላብዛባችሁ። ቀጥታ ወደ ቪዲዮ ነው ማለት ነው። ሁላችንም እንደምናውቀው የሚያስፈልገን ነገር ቢኖር ካሜራ ነው ማለት ነው። ካሜራን ደግሞ እንዴት አድርገን ቀይረን እንደምንጠቀም ልንገራችሁ ማለት ነው። ሁላችሁም ካሜራ የመግዛት አቅም ካላችሁ ወገዙ ይመረጣል ማለት ነው። ምክንያቱም ካሜራ ያለው ጥራት የትም አይገኝም ማለት ነው። ስለዚህ በካሜራ ካላችሁ ገዝታችሁ ብትጀምሩም ችግር የለውም። ግን አብዛኛው የሌለ ሰው ነው እንዲሁም ጀማሪ ስለሆናችሁ ማለት ነው። ስለዚህ በስልካችሁ መጀመር ትችላላችሁ፣ በማንኛውም ስልክ ጋይስ። ብቻ ካሜራው ጥርት ያለና ከ2018 ስልኮች ወደዚህ ያሉት በሚቀጥለው የዩቲዩብ ስልኮችን እሰራላችኋለሁ። ግን ብቻ ምርጥ ስልክ ይሁን እንጂ ችግር የለውም ጋይስ። ኤዲት ስታደርጉ በጣም ማስተካከል ስለምትችሉ ምንም ችግር የለውም ማለት ነው። ስለዚህ በስልካችሁ መቅረጽ ትችላላችሁ ማለት ነው። ካሜራ የግድ መግዛት አይጠበቅባችሁም። በስልካችሁ መግዛት ብቻ ትችላላችሁ ማለት ነው። ገዝታችሁ መጀመር ትችላላችሁ። ላይቱንም በስልካችሁ አብርታችሁ መጠቀም። ብሎግ የምትሰሩ ከሆናችሁ በስልካችሁ እንዲሁም በጣም ላያያዝም ቀላል ነው። ሰልፊ ስቲክ አድርጋችሁ ምናምን መስራት ትችላላችሁ ማለት ነው። ሰልፊ ስቲክ ደግሞ ምናምን ካላችሁ ደግሞ እኔ የሰራሁትን አሳያችኋለሁ። እሱን ተውትና ስለዚህ አሁን ቀጥታ ወደ ሁለተኛው እንሂድ ማለት ነው። ሁለተኛው ደግሞ የሚሆነው ምስላችን ተቀዳ ምን አለ ሁላችሁም የምትጠይቁኝ ነገር ቢኖር ቮይስ ነው ወይም ደግሞ ድምጽ ነው ማለት ነው። ስለዚህ እንዴት አድርገን ነው ድምጻችን የሚያምር የምናደርገው ወይም ደግሞ ለሰው በደንብ እንዲሰማ የምናደርገው ነው አብዛኞቻችሁ። ስለዚህ ማይክ ያስፈልገናል ማለት ነው። አብዛኞቻችሁ ደግሞ ጀማሪ ሆናችሁ ማይክ ገዝታችሁ መጀመር ትችላላችሁ። ከ1500 ብር ጀምሮ ማይኮች አሉ ማለት ነው። እስካሁን ምንም ማይክ አልገዛውም ማለት ነው። ሴትአፕን ገና እያስተካከልኩ ነው ጋይስ። ስቱዲዮ ባውኑ እንጠይቃለን እያስባለሁ ማለት ነው። በሚቀጥለው ቪዲዮ ኤዲቲንግ ምናምን እናሳያቸው ውስጥ ግን እሱን ተውትና ማይካውን ወደ ምን ቀይራችሁ መጠቀም ትችላላችሁ? ወደ ኤርፎን ቀይራችሁ መጠቀም ትችላላችሁ ማለት ነው። ዋየርለስ ኤርፎን እንዳትጠቀሙ ነው ያልመክራችሁ። ምክንያቱም ዋየርድ ሲሆን ብዙም ድምፁ አይጠራም፣ እንዲሁም ደግሞ ብዙም ድምፁ እንትን አይልም ማለት ነው። ዋየርድ ግን ቢሆን ደግሞ በጣም የተሻለ ነው ማለት ነው። ዋየርድ ሲሆን ሰክታችሁ መጠቀም ትችላላችሁ። እንደዚህ ይዛችሁ ማለት ነው። ብዙ ሰዎች ሲጠቀሙ አይታችሁ ሊሆን ይችላል። እሱ ምንድነው ኤርፎን የምታደርጉት እዚህ ጋር ነው ጋይስ። አላ የኤርፎን የራሱ የድምጽ የሚያወጣበት ስፒከሩ አለ። ከዛ ታች ግን የራሱ የሆነ ማይክ አለ። ለዛ ነው በሱ የሚጠቀሙ ብዙዎቹ። ከፈለጋችሁ ሁለቱም የጆሮውን ቆርጣችሁ በሱ ብቻ መጠቀም ትችላላችሁ ማለት ነው። ቀጥታ ወደ ሶስተኛው ልሂድ ማለት ነው። ደግሞ ጋይስ ላይት ነው ማለት ነው። በጣም ቪዲዮዎቹ ካሜራው ራሱ ቀደም እንዳልኳችሁ ጥራት ባይኖረው ራሱ ላይታችሁ የተስተካከለ ከሆነ በጣም ፐርፌክት የሆነ ቪዲዮ ቀርጻችሁ ለኦዲየንሳችሁ ማቅረብ ትችላላችሁ ማለት ነው። በጣም ላይት ላይ በጣም መሰራት አለበት ማለት ነው። በጣም ላይታችሁ ማስተካከል አለባችሁ። ከፈለጋችሁ በቤታችሁ መስራት ትችላላችሁ። ከፈለጋችሁም ደግሞ እኔ እንደምጠቀመው አይነት ላይት ወይም ሶላር ምናምን ካላችሁ መጠቀም ትችላላችሁ ማለት ነው። እኔ ለዛሬ ላይቱ በጣም ፈዞብኛል። ትምህርት ሴት ቻርጀር ሳልሰካ ስለረሳሁት ማለት ነው። ይሄን ቪዲዮ የምቀርጸው ከትምህርት ስመለስ ስለሆነ ማለት ነው። ስለዚህ ለዛ ነው ማለት ነው እንጂ በጣም ሲያበራ ታውቁታላችሁ ማለት ነው። ሁላችሁም ፊቴን በጣም ጥርት አድርጎ ነው የሚያሳየውና ስለዚህ ላይታችሁ ከካሜራችሁ ይልቅ በጣም አስፈላጊ ነው ማለት ነው። ሁላችሁም ደግሞ ቀደም ያልኳችሁን ነገር ላሳያችሁ ማለት ነው። ካሜራችሁን ስታንድ እንዴት አስቀምጣችሁ እንደምትቀርጹ አታውቁም ማለት ነው። ስለዚህ ያኔን ስታንድ ላሳያችሁና እንዴት እንደሰራሁት እነግራችኋለሁ ማለት ነው። ስለዚህ ማለት ነው ያልኳችሁ ስታንድ ጋይስ ይሄ ነው ማለት ነው። ስታንድ ማለት ያው እኔ ስታንድ አልገዛውም እንዳልኳችሁ። ስለዚህ እዚህ ውስጥ ፌስታል አለ ማለት ነው። ምክንያቱም ያው ስልኩን እንኳን እንዲደግፍልኝ ነው ፌስታል ያደረኩ። ከዛም በኋላ እዚህ ጋር የሻምፖ ያለቀ ሻምፖ አለ። ጀስት እሱን ቆርጬው ነው ማለት ነው እንደዚህ እንደ ስታንድ ያደረኩት። ስለዚህ እናንተም እንደዚህ አድርጋችሁ መቅረጽ ትችላላችሁ። ከዛም ፊት ለፊት መጽሐፍ አለ ደርድሬ ማለት ነው። ወንበር ስለ ምናምን እንደዛ ነው የምቀርጸው ማለት ነው። ስለዚህ ማለት ነው ጋይስ ሁላችሁም እንደዚህ አድርጋችሁ ዩቲዩባችሁ መጀመር ትችላላችሁ በቀላሉ ከቤታችሁ
እቃ አውጥታችሁ ሳገዙ ብር ማለት ነው። ስለዚህ እቃው እንዳለ ቤት ውስጥ ያለ ነገር ነው ማለት ነው። እንደዚህ አድርጋችሁ መጀመር ትችላላችሁ። ስለዚህ የኔ እንዳያችሁት ነው። ምንም የገዛሁት ነገር የለም። ስልክ ያለ ከዛም ወንበር ደርድሬ ነው። መጽሐፎች አሉ። ከዛን ስታንዱን ማሳየቻቸዋለሁ ማለት ነው። እንደዛ ነው የምቀርጸው ማለት ነው። ስለዚህ ላይክ አድርጉኝ እናንተም ሰፖርት ለማድረግ ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ቪዲዮአችን በጣም እየታየ አይደለም ብያችኋለሁ። ሼር አድርጉ ለብዙ ሰዎች፣ ኮፒ ሊንክ አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ ማለት ነው። ይመቻችሁ።